በዚህ ሰዓት ኤልሳቤጥን አስመልክቶ አስደሳች የተባለ መረጃ ተሰምቷል። የዚች ልጅ ውበት ብዙ አስገርሞናል። አሁን ደግሞ ሌላ ብዙ ትልቅ እድል ይዞላት መጥቷል እየተባለ ነው። እስቲ ቪዲዮን አይተን እንመለስ። ይህች ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የስራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን ባለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። እንግዲህ እንዳያችሁት ነው በጣም የምንወደውና የምናከብረው ትልቅ የሶሻል ሚዲያ ተጽዕኖ ፈጣሪ ነው እንግዲህ ይዟት እየመጣ ያለው። በዚህ አጋጣሚ እሱንም ከልቤ ማመስገን ይፈልጋሉ። እሱ ብቻ ሳይሆን ሌሎችም የሶሻል ሚዲያ ባለሙያዎች ደግሞ ከጎኗ እንቆማለን፣ ብዙ ነገር ይገባታል፣ ወደፊት ከሷ ብዙ ነገር እንጠብቃለን እያሉ ይገኛሉ። እኛውንም ቪዲዮ ስታይተን እንመለስ። የኢትዮጵያ ፋሽን ኢንዱስትሪ ግን እዚች ልጅ ላይ እንዳተኙባት ተሳስታችሁ እንዳተኙባት መብራን ቁማር ነው የምትበሉት። አገናኙኝ እንደው እዩልኝ እንግዲህ ምን አይነት መልካም ሰዎች እንደሆኑ። እነሱ ብቻ አይደለም ብዙ ሰዎች አሉ። ይሄኛውንም ደግሞ አድምጠን እንመለስ። አልተፈጠረም ሰው የለሽም አምሳያ። ይሄ እንግዲህ የሷ ብቻ ለውጥ፣ የሷ ብቻ እድገት፣ የሷ ብቻ ስኬት አይደለም፣ የብዙዎቻችን ስኬት ነው እንደ ሀገር ብናየው ማለት ነው። ብዙ ተስፋ የሚሰጥ ነገር ነውና ወደፊት ደግሞ ከሷ ብዙ ነገር እንጠብቃለን። እግዚአብሔር ለትልቅ ነገር እንደሚያበቃት ተስፋ አደርጋለሁ። በዚህ አጋጣሚ ደግሞ አንድ ማለት የሚፈልገው ነገር አለ። ሁላችንም ብንሆን እግዚአብሔር ወደ ህይወታችን መቼ እንደሚመጣ አናውቅም። ሁሉ እግዚአብሔር እኛ ባሰብ ነው እኛ ባቀድነው መንገድ ሳይሆን እሱ ባሰበ መንገድ ነው ወደ ሐሳባችን የሚመጣው። አየ እግዚአብሔር ሐሳባችንን የሚያሳካው እቅዶቻችንንም የሚያሳካው እሱ ባቀደ መንገድ ነው። እኛ ባቀድነው መንገድ ብቻ የሚሆን ነገር የለም። ስለዚህ ሁሉም ለጊዜው ፍቃድ እንድንሰጥ ያስፈልጋል ማለት ነው። እሱን እንድንታዘዘው ለነገር ሁሉ እሺ ማለት ለነገሮቹ ሁሉ ምላሽ መልካም ምላሽ መስጠት እንድንችል እላለሁ። በዛ አጋጣሚ ደግሞ ሴቶች እህቶቻችንን መምከር የሚፈልገው ነገር እውነቴ ነው ከልቤ ተሰማኝን ማለት ነው። ብዙ ሴት እህቶቻችን ይሄ ሜካፕ የሚባለው የምትጨማምሩት ነገር ሞር ውበታችሁን እየደበቀባችሁ ነው። ከልቤ ነው ማወራ። የምሬን እኔ አውቃለሁ ያለ ሜካፕ ደምቆ የሚታዩ ብዙ ጓደኞች አሉ። ሜካፕ ሲቀባቡ ምናምን ደግሞ ውበታችሁ ይቀንስብኛል ለምን እንደሆነ አላውቅም። ለኔ ብቻ ይሁን አይዶን ነው አላውቅም። ብቻ ግን የብዙ ሰዎች ሐሳብ ነው፣ የብዙ ወንዶች ሐሳብ ነውና ብዙ ሴት እህቶቻችን አላችሁ በሜካፕ ተደብቆባችኋል ውበታችሁ። ደምቃችሁ የምትታዩት በተፈጥሯዊ ውበታችሁ ነው። እኔ ከልቤ ነው። ሞክሩት እስቲ አንድ ቀን ያለ ሜካፕቱ ያለ ሜካፕ እስቲ አሳዩን ፊቶቻችሁን። የምሬን እኮ ነው የምላችሁ። ያለ ሜካፕ ደምቃችሁ ትታያላችሁ። ከልቤ ያለኝ ሐሳብ ሼር ለማድረግ ያክል ነው። አመሰግናለሁ። ሞክሩት ደግሞ። ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት መልካም ሐሳቦችን ለህይወታችን ደግሞ ጠቃሚውን ትምህርቶችን የምንማማርበት ስለሆነ ሰብስክራይብ በማድረግ የደወል ምልክቱን በመጫን ደግሞ ሁሌ የምለቃቸው ቪዲዮዎች እንዲደርሷችሁ ኦል የሚለው ጋር አድርጉ። ቪዲዮንም ላይክ፣ ሼር፣ በኮሜንት ደግሞ ደስ ያላችሁን ሐሳብ አድርጉልኝ እላለሁ። ከልቤ አመሰግናለሁ ስለምታደርጉት ድጋፍ።